እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የምናስተላልፈው አስተማሪ የሰው ልጅ ሕይወት የሚገነቡ ነገሮችን ማስተላለፍ ጀምረናል። ባለፈው የሰው ልጅ የሕይወት መስመሮች በሚል ስለ ደግነትና ስለ ክፋት፣ ስለ መጥፎነት ተነጋግረን ነበር። ዛሬ ደግሞ መታገስና ራስን ስለ መግዛት በሚል ርዕስ ሁለት አርዕስተ ነገራትን ይዘንላችሁ ቀርበናል። እንግዲህ መርሃ ግብሩን በትዕግስት እንደምትከታተሉት ተስፋ እናደርጋለን። መጀመሪያ የምናቀርበው ስለ መታገስ ነው። እንግዲህ መታገስ ስንል ምን ማለት ነው? አንድ ሰው ትዕግስት አለው፣ ትዕግስተኛ ነው ስንል ምን ማለታችን ነው? ትዕግስት ማለት አንድ ሰው ማድረግ የሚችለውን ማጥቃት እየቻለ የፈለገውን ነገር ማድረግ እየቻለ እውቀቱ እያለው ሁሉ ነገር እያለው ሁሉ በእጁ ሁሉ በደጁ ሆኖ ነገር ግን ሁሉንም ነገር አቅም እያለው ታግሶ ማለፍ። ምሳሌ መግደል እየቻለ አለ መግደል፣ የሚያጠቃውንም እንኳ ሲመጣ ያ ሊያጠቃው የሚመጣውን ሰው በሚመጣበት መንገድ ሳይመጣ ራሱ ታግሶ ሌላውን ላለመጉዳት፣ ራሱ ለመጎዳት ጉዳት እየመጣበት ራሱን ግን ከጥቃት ለመከላከል በስልታዊ በሆነ ሁኔታ ወይም ደግሞ በሌላው ላይ ጉዳት ላለማድረስ ያለ አቅሙን ባለመጠቀም ይህን ካለፈ ምን ይባላል? ያ ሰው ትዕግስተኛ ይባላል። እንግዲህ አንድ ሰው ሙሉ አቅም አለው፣ ሙሉ ኃይል አለው። አንድ ሊያጠቃው የሚመጣውን ነገር እንዳያጠቃው ብቻ ስልታዊ በሆነ ሁኔታ ተከላክሎ ግን ልክ እሱ በመጣበት ሁኔታ ባላንጣው በመጣበት ሁኔታ ሳያጠቃው ሌላው ሊገለው መጥቷል። እሱ ግን ባለመግደል ራሱን ሲከላከል መግደል ወይም ማጥፋት እየቻለ ይህ ሰው ትዕግስተኛ ይባላል። እንግዲህ ትዕግስት ከሃይማኖት ጋር ይያያዛል። እንደገና ደግሞ ሃይማኖትም ባይኖረው አንድ ሰው በእርግጥ የሰው ልጅ ሃይማኖት የለውም ብለን መደምደም አንችልም። በአንድም በሌላም የሚያምንበት ነገር በሳይንስ የሚያምን ሰው ሳይንስ ሃይማኖቱ ሊሆን ይችላል። ነገር ግን ሳይንስም ሂዶ ከሃይማኖት የሚወጣ አይደለም። መጨረሻው ተፈጥሮ ስለሆነ ፈጣሪና ፍጡር ስላለ እና እንግዲህ የሰው ልጅ በዚህ ዓለም ሕይወቱ እንዲያምርለት ካሰበው መንገድ እንዲደርስ ያሰበውን ነገር እንዲያሳካ ምን ያስፈልገዋል? ታጋሽ መሆን አለበት፣ መታገስ አለበት። እንግዲህ መታገስ ስንል ደግሞ አለመቸኮል ነው። ራሱ ትዕግስት የሃይማኖት ክፍል ነው። ምክንያቱም ምንም ይላል ከቅዱስ መጽሐፍ በትዕግስታችሁ ነፍሳችሁን ትገዟታላችሁ፣ ትዕግስቱን ያዘወተረ ይድናል የሚል ቃል አለ። እንግዲህ ይህ በሃይማኖት ነው። ከሃይማኖት ውጭም ቢሆን መታገስ ምን ማለት ነው? ጊዜም ይሰጣል ማለት ነው። ነገሮችን አርቀን አስፍተን ወደ ግራም ወደ ቀኝ እንድናይና ትክክለኛ የሆነ ፍርድ እንድንሰጥ ያግዘናል። እንግዲህ ትክክለኛ ፍርድ መስጠት ስንል አንዳንድ ጊዜ ፍርድ ስንል የምንፈርድ በሌላው ላይ አይደለም፣ በእኛም ላይ እንፈርዳለን። ምሳሌ ችኩል ሰዎች ምን ይሆናሉ? ትዕግስት የላቸውም። ትዕግስት የሌለው ሰው ደግሞ ራሱን እስከ ማጥፋት ቀድሞ ይደርሳል ማለት ነው፣ ተገቢ ባልሆነ ነገር። ስለዚህ ሰው መታገስ ማለት ነገሮችን አርቆ አቅርቦ ወደ ግራም ወደ ቀኝም አይቶ ጥበብ ባለው ሁኔታ ብያኔ መስጠት ማለት ነው። አዎ እንግዲህ የሰው ልጅ ትዕግስት ትልቅ መሳሪያው ነው። ምክንያቱም ትዕግስት የሃይማኖትም ክፍል ነው። ቅድም እንደተባለው ምን ይላል ቅዱስ መጽሐፍ? ትዕግስቱን ያዘወተረ እሱ ይድናል፣ በትዕግስታችሁ ነፍሳችሁን ትገዟታላችሁ፣ ነፍሳችሁን ታድኗታላችሁ ይላል። አንድ ሰው ትዕግስት የሚባል መሳሪያ ወይም ስለ ትዕግስት ካላወቀ ለራሱም አደገኛ ይሆናል፣ ለሌላውም በሌላውም ላይ አደጋ ይፈጥራል። አሁን ብዙ ነገሮች የሚመጡት ካለመታገስ ነው። ምሳሌ ብንወስድ እንኳ በቅርባችን አዲስ አበባ ከሌሎቹ ከተሞች በተለየ ሁኔታ በብዙ መኪናዎች የተሞላች ናት እና እንግዲህ አሽከርካሪዎች ሲያሽከረክሩ አንዳንድ ጊዜ አደጋ ይደርሳል። አደጋ የሚደርሰው ምንድነው ብለን ስንል
ካለ መታገስ የሚመጣ ነው። መኪና የማሽከርከርን ትዕግስት ብንወስድ የሴኮንዶች ወይም የጥቂት የሴኮንዶችም ክፍልፋዮች ሊሆኑ ይችላሉ። ስለዚህ ሰው በአጠቃላይ በሚሰራው ሁሉ ምንን መልመድ አለበት? ትዕግስትን መልመድ አለበት። ሲጓዝም አስተውሎ ታግሶ መሄድ አለበት። ማለት እኔ ካልቀደምሁ ሁሉ ነገር ለኔ ቅድሚያ ይሰጠኝ ማለት አይገባም። ምን ይላሉ አባቶቻችን? ታግሶ እርምጃ የጀመረ ሰው ብዙ መንገድ ይጓዛል ይላሉ። የማይታገስ ሰው ግን በሩጫ ጉዞውን ይጀምረውና ድካም ደክሞት ተገቢ ካልሆነ ቦታ ላይ ሊወድቅ ይችላል። ጉዞውን ላይ ጨርስ ይችላል። መንገድ ላይ ወድቆ ሊቀር ይችላል። ስለዚህ ሰው ትዕግስትን መሳሪያ ሲያደርግ በአስተውሎት ይራመዳል ማለት ነው። ልክ እንዳጀማመሩ ሁሉ አጨራረሱም ያማረ ይሆንለታል። ምን ሲኖረው? የሰው ልጅ ትዕግስት ሲኖረው። ትዕግስት ከሌለ ስልጣን አለኝና እኔን የናቀኝን አናቱን ልበለው፣ ጭንቅላቱን ላፍርሰው፣ እኔ ዳኛ ነኝና በዳኝነቴ ሁሉን ነገር ተገቢ ባልሆነ ሁኔታ እፈርድበታለሁ፣ ሁሉ በእጄ ሁሉ በደጄ አለን ብለን የምናደርገው ነገር ባደረግነው ነገር ሁሉ ወይም በምንሰፍርበት መስፈርት ሁሉ ነገ ይሰፈርልናል ማለት ነው። ምክንያቱም በዚህ ምድር ላይ ሁሉም ዘላለማዊ አይደለም። ዛሬ ስልጣን ያለው ሰው፣ ዛሬ በዳኝነት ወንበር የተቀመጠ ሰው ነገ ስልጣኑን ሊያጣ ይችላል። ዛሬ በዳኝነት ወንበር ያለ ሰው ወንበሩን ያጣል ማለት ነው። እሱ ዛሬ ይፈርድ ነበረ፣ ነገ ሊፈረድበት ይችላል። እንግዲህ ቅዱስ መጽሐፍ ይህን ሲናገር ምን ይላል? ምንድነው? በሰው አትፍረዱ፣ በፈረዳችሁት ሁሉ ይፈረድባችኋል ይላል። እንግዲህ ስለ ፍርድ ስንናገር ፍትርትን መጥላታችን አይደለም። ፍትርት ተገቢ ነው። እንዲያውም የሰው ልጅ ሰው ካሰኘው ሰውነቱን አስረግጦ ከሚገልጽበት ነገር አንዱ የሰው ልጅ ፍትርት ማድረጉ ነው። የሰው ልጅ አይምሮ ሁልጊዜ ምንን ይፈልጋል? ፍትህን ይፈልጋል። እና በዚህም የተነሳ ምን እንላለን? በፍርድ ከሄደችዋ በቅሎዬ ያለ ፍርድ የሄደችዋ ቆሎዬ ቆጨችኝ እንላለን። እንግዲህ የሰው ልጅ ምን ይፈልጋል? ፍትርት ይፈልጋል። ይሄ ደግሞ በብቸኝነት ለሰው ልጅ የተሰጠ ነው። የሰው ልጅ በደመ ነፍስ አይሰራም። እንስሳት በደመ ነፍስ ይሰራሉ። ምሳሌ አንድ የተራበ አንበሳ፣ አንድ የተራበ ነብር በፊቱ ያገኘውን ሁሉ ላዩ ላይ ወጦ አንበሳም ሰብሮ ነብርም ፏጭሮ ሊበላው ይችላል። ሊታገስ አይችልም። ትዕግስት የሚባለውን ነገር አያውቀውምና። ምክንያቱም ረሃቡ ምን አድርጎታል? ወደ ስሜት አስገብቶታል ማለት ነው። የሰው ልጅ ግን ከዚያ ይለያል። የሰው ልጅ ምን ተሰጥቶታል? ትልቁ ዋናው መሳሪያው የሰው ልጅ እግዚአብሔር የሰጠው አይምሮው ነው። እንግዲህ ሰው ሲፈጠር የስነ ፍጥረት መጨረሻ ስለሆነ እግዚአብሔር የሕይወት እስትንፋስ እፍ አለበት ይላል ቅዱስ መጽሐፍ። ያ የሕይወት እስትንፋስ ለሰው ልጅ ንቃተ ህሊና እንዲኖረው አድርጓል እና የሰው ልጅ ነባቢት፣ ለባዊት፣ ህያዊት ነፍስ አለው ማለት ነው። እንግዲህ ለባዊት ልብ የሚል የሚያስተምር፣ ህያዊት መንፈስ የሆነች ዘላለማዊት፣ ነባቢት ደግሞ ከሌሎቹ እንስሳት በተለየ የሰው ልጅ እርስ በርሱ በቋንቋ እንዲግባባ ማለት ነው። ሰው እንግዲህ ታላቅነቱ፣ ደግነቱ፣ መጥፎነቱ እንደ ምግብ በምላስ ተቀምሶ አይደለም የሚለየው። ማንኛውም አንድ ምግብ ጥሩነቱ፣ መጥፎነቱ፣ ጣዕሙን በምላሳችን ቀምሰን እናውቀዋለን ወይም በአፍንጫችን አሽተን። የሰው ልጅ ግን የምንቀምሰው በእኛ ምላስ ሳይሆን በራሱ ምላስ ነው። ሰው የሚቀመሰው ደግነቱ፣ መጥፎነቱ፣ አስተዋይነቱ፣ ታጋሽነቱ፣ ችኩልነቱ በራሱ ምላስ ይቀመሳል ማለት ነው። ምክንያቱም ለሰው ልጅ አንደበቱ ትልቁ መሳሪያው ነው። እንግዲህ ከቅዱስ ያዕቆብ ምን ይላል ሲናገር? አንደበት እሳት ናት ይላል። አንደበት እሳት ናት። እንግዲህ እሳት ጥበበኛ የሆነ ሰው ብረት አቅልጦ ጥበብ ይሰራበታል፣ መሳሪያ ይሰራበታል። እንደገና እሳት ምንድነው ሲባል ምግቡን ያበስልበታል፣ ከብርድ ይከላከልበታል። የጥንት ሰውም ከአራዊት ከልዩ ልዩ ጥቃት እሳትን መሳሪያ አድርጎ ተጠቅሞበታል። እንግዲህ ምላስ አንደበት እሳት ናት ካል መጥፎ ሰው ደግሞ ምንድነው? አገር ያቃጥልበታል። እሳት በጥንቃቄ ካልተጠቀምንበት አገርን፣ ሰፈርን ያወድማል፣ ያጠፋል ማለት ነው። እና እንግዲህ ሁሉም ነገር እንደኛ አጠቃቀም ነው። ስለዚህ
የሰው ልጅ ትልቁ ትዕግስት ይገባዋል፣ ታጋሽ መሆን አለበት፣ ትዕግስትን መልመድ አለበት ብለን ስንል ዋናው አይምሮው ነው። ምክንያቱም የሰው ልጅ ባለ አይምሮ ነው፣ እንደ እንስሳ አይደለም። የሰው ልጅ ችኩል ከሆነ ያገኘውን ሁሉ ልብላው ካለ፣ ያገኘውን ሁሉ የኔ ካለ፣ አሁን የተቸገርን ይሄ ነው። ሰው ሁሉ የሚበላ ነገር ካገኘ፣ የሚሰረቅ ነገር ካገኘ ሁሉን ነገር የኔ ላርገው የማለት ነገር እየመጣ ነውና እንዲህ አይነቱም ነገር እንግዲህ መንግስት ሙስና የሚል ስያሜ ሰጥቶታል። ማለት ስርቆውን፣ ቀማኛነቱን፣ አግባብ ባልሆነ ሁኔታ ከሰዎች ገንዘብ መውሰድን፣ የመንግስትን ካዘና መመዝበርን ምን የሚል ስያሜ ሰጥቶታል? ሙስና። እርግጥ ሙስና ማሰን አጠፋ ከሚለው የመጣ ነው። እንግዲህ ሙስና ጥሬ ዘር ነው። ስርቆ ትልቅ ጥፋት ነው። እንግዲህ ካለ መታገስ የሚመጣ ነው። አንድ ሰው በአቋራጭ መበልጸግ ይፈልጋል። በአቋራጭ መበልጸግ ማሰብ አለመታገስ ነው። እንግዲህ በአቋራጭ መበልጸግ እንዴት ነው ብለን ስንል ያለመታገስ ውጤት ነው። አንድ ሰው ወጦ ወርዶ ስራ ፈጥሮ ገንዘብ አግኝቶ በዚያ የፈለገውን ነገር ሊያደርግ ይችላል፣ ሊበለጽግም ይችላል፣ ሀብትም ሊሰበስብም ይችላል። ነገር ግን የዘመናችን ፈሊጥ ምንድነው? በአቋራጭ መበልጸግ ነው። በአቋራጭ መበልጸግ ማለት አለመታገስ ማለት ነው። ቶሎ ብሎ ሀብታም መሆን። ይሄ ደግሞ ወደ ምን ይወስደናል? ወደ ስርቆ ይወስደናል። ዳኛ ከሆነም በዳኝነቱ ምን ይፈልጋል? የእጅ መንሻ ይፈልጋል። እጅ መንሻ ተቀብሎ ፍርድ ያጣምማል። አጠቃላይ የገንዘብ ሰራተኛም ከሆነ ገንዘብ ያጠፋል። ስለዚህ አገር ይረብሻል፣ ብዙ ነገር ያጠፋል ማለት ነው። እና ነገሮች ሁሉ ያለመታገስ ውጤቶች ናቸው። እና ምን አለ መጽሐፍ? በትዕግስታችሁ ነፍሳችሁን ትገዟታላችሁ ነው። አጠቃላይ ሰው የትም ቦታ ይኖር ዘንድ ትዕግስት ትልቅ መሳሪያ ነው። እና ፈላስፎች ደግሞ ምን ይላሉ? ወይም የማህበረሰብ ሰዎች ምን ይላሉ ስለ ትዕግስት? ትዕግስት መጀመሪያ ተሸንፈው በኋላ ግን የሚያሸንፉበት ትልቅ መሳሪያ ነው ይላሉ። እውነት ነው። ሰው መጀመሪያ ማሸነፍ እየቻለ ኃይል አለኝ፣ አቅም አለኝ፣ ሁሉ ነገር አለኝ ብሎ መጀመሪያ ሊያሸንፍ ይችላል። ግን ያ ማሸነፍ የት ሊያደርስ ይችላል? ምክንያቱም በጦር ሜዳ እንግዲህ እኔ የጦር ባለሙያ አይደለሁም። ነገር ግን መጻሕፍትን ከማንበብ ባገኘሁት ልምድ መሰረት ምን ይላሉ? አንድ ንጉስ ወደ ጦርነት ተሰልፎ በጦር ሜዳ ተሰልፎ መሸነፉን የሚያውቅ ከሆነ አፈግፍጎ ወደ ኋላ ማምለጥ ትልቅ እውቀት ነው። ይህ ዛሬ ወደ ኋላ ያፈገፈገው ንጉስ ጊዜ አይቶ ታግሶ ስልት አይቶ አግባ መልስ ብሎ ወቅቶ ጠላቶቹን ድል ሊያደርግ ይችላል የሚል አባባል አለ። ለዚህ ማስረጃም ይሆን በአምስተኛው መቶ ክፍለ ዘመን መጀመሪያና በስድስተኛው መቶ ክፍለ ዘመን መጨረሻ የነበረው የባዛንታይን ንጉሰ ነገስት ዜኖን ልብ ማለት ያስፈልጋል። ማለት ዜኖ መጀመሪያ ንጉሰ ነገስት ሆነ። ንጉሰ ነገስት እንደሆነ ድንገት ጓደኛው ባሲሊከስ የሚባል ሰው መጣና አድጋ ጥሎ ስልጣኑን ቀማው። ግን ዜኖ ላለመሞት ተሎ ብሎ ዙፋኑን ጥሎ ነው የሄደው። ለዙፋኑ ብሎ እስከ መጨረሻው አልተዋጋም፣ እስከ ሞት ድረስ አልተዋጋም ነበረ እና ዙፋኑን የስጋ ዘመዱ ለሆነው እንደገና በእድሜም ጓደኛ ለነበረው ለባሲሊከስ ጥሎለት ሄደ። ግን ዜኖ ዝም አላለም። ለስህተት መኑ ይሌበዋ፣ ማን ከስህተቱ ይማራል የሚል አባባል አለ። ከስህተቱ ስለተማረ በአንድ ቦታ ሆኖ ኃይሉን አደራጅቶ እንዴት ጠላቱን ድል እንደሚነሳ አስቦ መጣ እና በቀላሉ በስድስተኛው መቶ ክፍለ ዘመን ጠላቱን ወይም ስልጣኑን የቀማውን ባሲሊከስን ድል አድርጎ ስልጣኑን ይዟል። ከዚያ ስለተማረ በባዛንታይን ዙፋን ስር ረጅም ዓመት ቆይተዋል ማለት ነው። እንግዲህ የሰው ልጅ ይህን በምንድነው? በመታገስ ነገሮችን በማስተዋል የሚያደርገውን ነገር ነው። ሰው ነገሩን ሁሉ በስሜት መስራት የለበትም። የሰው ልጅ ስራውን ሁሉ እንደ ሸረሪት እንደ ንብ በደመ ነፍስ መስራት የለበትም። ምክንያቱም እግዚአብሔር አእምሮ ሰጥቶታልና ስራውን እንዴት ማከናወን እንዳለበት፣ ስራው ምን ያህል ጊዜ እንደሚያልቅ፣ ምን ያህል ጊዜ እንደሚፈጅ። እርግጥ ስራ ከባድ ነው። እንግዲህ ወደ ስራ ስንመጣ አሁን ወደ ቅዱስ ላሊበላ አብያተ ክርስቲያናት ስንሄድ ቅዱስ ላሊበላ
ድንጋይ ቆርቁሮ ድንጋይ ጠርቦ አስደናቂ የሆነ ቤተክርስቲያን ሰርቶ አልፏል። ይህን ቤተክርስቲያን በስንት ዓመት ነው የጨረሰው? በ30 ዓመት ነው። አንድን ነገር ጀምሮ እስከሚያልቅ 30 ዓመት መጠበቅ ትልቅ ትዕግስት የሚጠይቅ ነው። እንግዲህ 30 ዓመት መጠበቅ ትልቅ ትዕግስት ይጠይቃል። ምክንያቱም 30 ዓመት አንድ ሰው ተወልዶ አንድ ልጅ ተወልዶ ራሱ የልጅ አባት የሚሆንበት ልጆቹን የሚያፈራበት ዘመን ነው ማለት ነው። እና አጠቃላይ የሰው ልጅ ስራውንም ሲሰራ በመታገስ ነው። ምክንያቱም ከትዕግስት ውጪ የሆነ ነገር በሩጫ የሆነ ነገር ምን ይሆናል? ነገሮች እንዲበላሹ ያደርጋል። አሁን የቅዱስ ላሊበላን አብያተ ክርስቲያናት ስናያቸው እንግዲህ ቅድስናው መንፈሳዊነቱ እንዳለ ሆኖ ግን ምንድነው ከመንፈሳዊነቱ የወሰደው ነገር መታገስን ነው። ያ ቤተ ክርስቲያን አልቆ እንዲቀደስበት ሰዎች እንዲያመልኩበት 30 ዓመትን በስራ ታግሶ ችሏል ማለት ነው። እና አጠቃላይ አስደናቂ ስራዎች ሁሉ የምን ውጤቶች ናቸው? የትዕግስት ውጤቶች ናቸው። በዚያም ስራ ተሳትፈው ውጤታማ የሚሆኑ ታጋሾች ናቸውና እንግዲህ አንዳንድ ሃይማኖቶች ምን ይላሉ? እግዚአብሔር ከታጋሾች ጋራ ነው የሚሉ አሉ። ትዕግስት መልካም ነው። ያለ ትዕግስት የምናደርገው ነገር የለም። እና እንግዲህ ትዕግስት አንድ ሰው መጀመሪያ ራሱን የሚያሸንፍበት ነው በራሱ ፈቃድ። አንዳንድ ጊዜ ሰው ሲያሸንፈን ጥሩ አይደለም። ሰው ከሚያሸንፈን ይልቅ የሰው ልጅ አውቆ ነቅቶ በቅቶ ራሱን በራሱ ቢያሸንፍ መልካም ነው። እና እንግዲህ የሰው ልጅ ታገሰ ስንል ማንም ሳያስገድደው ማንም መጥፎ ነገር ሳያመጣበት ራሱን የሚያሸንፍበት መሳሪያ ነው። ነገር ግን አሁን መጀመሪያ ራሱን ያሸነፈ የሰው ልጅ በሚቀጥለው ሌላውን ያሸንፍበታል ማለት ነው። እንዴት ነው በትዕግስት ማሸነፍ? ያለ ጠበንጃ፣ ያለ ሰይፍ፣ ያለ ጦርነት፣ ያለ ሁከት፣ ያለ ደም መፋሰስ ነው። እና ብዙ ሰዎች በዚህ ተመርተው ብዙ ነገር መልካም ነገር አድርገዋል። ምክንያቱም ወደ ኢትዮጵያ ታሪክም ስንመጣ ወደ አጼ ምኒልክ ዳግማዊ ስንመጣ በዘመኑ የነበሩትን ሰዎች የስልጣን ተቀናቃኞቻቸውን ማርከዋቸው ምንም ሳያረጓቸው እየሾሙ እየሸለሙ ወርቅ እየሰጡ እንግዲህ በጦር ሜዳ እጅግ በኃይል ተፋልመዋቸዋል። አንዳንዶች እንደውም የንጉሠ ነገስቱንም ሕይወት እስከ መንጠቅ ደርሰዋል። ግን ከተሸነፉ በኋላ የተሸነፉትን የጦር አበጋዞች በመልካም ሁኔታ መልካም ትዕግስት መልካም ፍቅር አሳይተው ወዳጆች አድርገው ሀገር እንድትሰራ ኢትዮጵያ እንድትሰራ አድርገዋል። እና ትዕግስት ለግለሰብም ለአንግለሰብም አስፈላጊ ነው። እንደገና በስልጣን ላይ ሆነው ሀገር ለሚመሩ ሰዎችም በጣም አስፈላጊ ነው። አጠቃላይ ጦርንም ለሚመሩ ሁሉም አሁን የዓለም ህልውና ትዕግስት እንዲያውም ምን ማለት እንችላለን? አሁን ላለችው ለዓለማችን ህልውና እጅግ በጣም አስፈላጊ ናት። ያለበለዚያ የጦር መሳሪያዎችን ልብ ማለት አለብን። የጦር መሳሪያዎች እንደ ጥንቱ ሰው ሰይፍ አይደሉም። እንደ ጥንቱ ሰው እንደሚጠቀማቸው የሚወረወር ጦር አይደለም። እንደገና ደግሞ ጦርስ በጋሻ ይመከታል፣ ሰይፍም እንደዚሁ። አሁን ዓለምን በጥቂት ሰዓታት ውስጥ ሊያጠፉ የሚችሉ መሳሪያዎች ናቸው ያሉ። እንግዲህ የኒውክሌር ቦምብ የሚባለው የአቶሚክ ቦምብ ከዛሬ 80 ዓመት በፊት ተፈትኖ በናጋሳኪና በሂሮሺማ ምን ያህል ጥፋት እንዳመጣ አይተናል። አሁን ደግሞ ከዚያ ያሉት እጅግ ብዙ እጥፍ የሚበልጡና ዓለማችንን ወደ ሌላ ሁኔታ በአንድ ጊዜው የሚያወድሙ መሳሪያዎች አሉ። ስለዚህ እነዚህ የጦር መሳሪያዎቻቸው በእጃቸው ያሉ የዓለም መሪዎች ትልቁ መሳሪያቸው ትዕግስት ነው። ያለበለዚያ ያለ ትዕግስት ዓለማችንም የለችም። እንግዲህ የሰው ልጅ በእግዚአብሔር አምሳል የተፈጠረ ነው እንላለን። እግዚአብሔር ደግሞ ፈጣሪ ትዕግስተኛ ነው። ምክንያቱም ትዕግስተኛ ስለሆነ ነው የሰው ልጅ ክፉ ሲሰራ፣ የሰው ልጅ ክፉ ሆኖ ዓለምን ሲያውክ፣ የሰው ልጅ ሲያስቸግር፣ የሰው ልጅ ከተመደበለት ከተሰጠው ወሰን በላይ አልፎ ወሰን የሌለው ክፉ ስራ ሲሰራ ዝም የሚለው ወይም ቶሎ መቅሰፍት ማት የማያወርድበት አንደኛ እግዚአብሔር እድሜ ሰጥቶት እንዲማር ከስተቱ ነው።
ሌላው ደግሞ የእግዚአብሔር ትዕግስቱ ነው ማለት ነው። እንግዲህ ሰውን በአርአያችንና በምሳሌያችን እንፍጠር ተብሎ በአርአያና በአምሳሉ የተፈጠን ስለሆን ሰውም እንደ ፈጣሪው ታጋሽ መሆን መቻል አለበት ማለት ነውና ትዕግስት ትልቅ መሳሪያ ነው። ትዕግስት ሃይማኖታዊም ነው። የትዕግስት ፍሬ ደግሞ እጅግ ጣፋጭ ናት። ምክንያቱም ሁሉ ነገር ሲሰሩት ያደክማል፣ ያጎሳቁላል። ያን ሁሉ የምንችለው በትዕግስት ነው። በመጨረሻ ግን የትዕግስት ፍሬዋ ከማር የበለጠች እጅግ ጣፋጭ ናት ማለት ነው። አድማጭ ተመልካቾቻችን የጓህ ጽባህ መርሐ ግብር ተከታታዮች ዛሬ መታገስ በሚል ርዕስ አስተማሪ መካሪ የሆኑ ነገሮችን አቀርበንላችኋል። በትዕግስት እንደተከታተላችሁና ምክሩንም ሰምታችሁ እንደምትጠቀሙበት ተስፋ እናደርጋለን። በሌላ መርሐ ግብር እስከምንገናኝ ድረስ ቸር ይግጠመን። ደህና ሁኑ።